አባቶች ጥቁር ልበሱ ባሉ ጊዜ ጥቁር ለበስን። ለመስዋዕት ተዘጋጁ በተባለ ጊዜ ለመስዋዕት ተዘጋጀን። የወለድናቸውን ልጆች ከትምህርት ቤት አስቀረን። በቤት ክራይ ያሉ ቤተሰቦችን ምን እንደሚወጣቸው ሳናቅ 10 ጊዜ ለካ አንድ ጊዜ ቁረጥ የሚለውን የፈረንጅን ሕግ ትተን አንድ ኦርቶዶክስ ተጣረች ብለን የጠሩበት ኬዝ ለራሳቸው ስልጣን ይሁን ቤተ መቅደስ ተከፈለች ይሁን ሌላም የውስጥ ለውስጥ አጀንዳ ይኖረው አናቅም። እኛ ግን ኦርቶዶክስ አዝናለች ተብሎ ልጅ በወለድንበት ስጋ ወደሙን ፍትወት በምናስወስድበት ወላጆቻችን ደጀ ሰላም በምናስነሳበት ቤተ መቅደስ ጥቁር መጋረጃ ከጉልላቱ እስከ በሩ ድረስ እስከ ደረጃው ተዘርግቶ ስናይ እግዚአብሔር በሚያውቀው ሞት እናፈቅን። ሰው ሲታመምና ግሉኮስ ሲደረግለት ጣረ ሞት ላይ ሲሆን ለመኖር እንደሚጓጉኛ ደግሞ ሙሉ ቤተሰባችን ነገር ዓለሙን ትተን ለመሞት ጓጓን። አንድ ወደ ክፍለ ሀገር ስልክ ደወልኩ። ወላጅ እናቴ ነበረች። ተረጋግቻለሁ። ብዙ ነገር እንደተወኩ ውስጥ ተሰምቶኛል። ነገ በሆነ አደጋ እንደ ጓደኞቼ በመኪናም አደጋ በግል ጸብ በግሩፕ ጸብ መሞቴ ስለማይቀር እችን እድል እንዳታልፈኝ አልኩ መስል ነበር። ለእናቴ ደወልኩ ወደ ክፍለ ሀገር። እናቴ ያልኳት ወይ አቤት ልጄ ምን ነው ዛሬ ስበጠዋቱ አለች። ምደውል ሁሌ ማታ ነበር። ሲኖዶሱ የጠራውን ነገር ሰምተሻል? ጥቁር ለብሳችሁ ለመስዋዕትነት ተዘጋጁ ተብለናል። እኔም አሁን ያለሁት ቤተ መቅደስ ነው። በአንድ ቀን 2 ልጆች የሰጠኝን እስጢፋኖስን ምጡን ያቀለለውን ሕይወትን ከባድ የሆነውን ሕይወት ውጣ ወረዱን ካለ መብላት ወደ መብላት ከመራቆት ወደ መልበስ ያሸጋገረኝን ያማለደኝን ሰማዕት እስጢፋኖስ ጥቁር ለብሶ አየሁት። ለ30 ደቂቃ ሳለቅስ ነበር። ሰዎች ሲነግሩኝ ራሴን ስቼ ነበር። እግዚአብሔር በሚያውቅ አንድ የፍላሚንጎ ልጅ ዶልቼ የሚባል ነው በቃ ተጽናና ምናምን ያለኝ። ያ ከቤተ መቅደሱ ሲሄድ ማዕጠንቱ ተከፍቶ የቄሶች ዝማሬ የጽናጽኑ ሽብሻቦ የሚሰማኝ ነገር በሙሉ የለም። በሰረገላ ቁርፍ ተከርችሞ ጥቁር ልብስ እንትን ብሎ ሌላ ፊልም ላይ የምታዩት የታወጀ ነገር ይመስላል። በጣም ልብ ይሰብር ነበር። እመኑኝ መውለዴን ረስቻለሁ። ባህል ጠብቃ የደሮ እንቁላል ይልክልኛል የምትል እናቴን ቶታሊ ዳሜጅ ካይምሮ ያውጥቻታለሁ። ብቻ ምድር ላይ የማምናት ነው የምወዳት መጨረሻ ላይ ጣረ ሞት ላይ ቦል ምሰናበታት ምድራዊ እናቴ ነበረችና እናቴ እንዳታዝኝብኝ። ምናልባት ዛሬ መጋቢት 4 ነው፣ ነገ የጠሩት አባቶች አለ። ዛሬ ለንስሐ እንኳን የሚያበቃ ጊዜ አይደለም። ለአባቶች ነግሬ አንድ ወር ስገድ ቢሉ አንድ ቀን የማይሞላ 24 ሰዓት የማይሞላ ሰዓት ነው ያለን። በቅርቡ ንስሐ ገብቻለሁ። በቅርቡ ደግሞ ሆዴን ለመሙላት የሰራሁት ኃጢአት ካለ ይቅር ይበለኝ ብዬ አልቅሻለሁ። ለግማሽ ሰዓት የሚሆን እሱ ብዙ በሰገደ በተጎነበሰ ባፈነደደ አይደለም፣ የልብ አምላክ ነው። ጊዜ የለኝም እና ማረኝ ወደ ቤት ልመጣ ነው ብየዋለሁ። እና እንዳታዝኝብኝ ድንገት ነገር ያ ነገር ተሳክቶ መስዋዕት መሆን ከሆነ ማን ጋር እንደምገዳደል ማን እንደሚገለኝም አላቅም። ግን አባቶች ጠርቷል በቤተ መቅደስ ብለው ሲኖዶሱ ሊከፈል ነው ብለዋል። እኔ አላቀውም። ቱፊኩን እሰቱን ድጎም ምናምን አላቀውም። አንድ ማቀው ነገር ኦርቶዶክስ እምነት ተከታይ መሆኔን ነው። ለሞተልኝ አምላክ መሞቴን ነው። እና ባክሽ እንዳታዝኝ ብዬ እግዚአብሔር በሚያቀው የቮይስ ጥሪውን ቴክኖሎጂ ማውጣት ከቻለ ያወጣል። እንደዛ አልኳት። እኔ ታዝናለች፣ ወደ ቤት ግባ ተመለስ ትለኛለች ብዬ ነበር። የመጨረሻዋ ልጇ በጣም የምሳሳሊ ከቤተሰብ እንደ አልማዝ እንደ እንቁ የምታይ ልጅ ነኝ ባለችን ስታስቲክስ። ልጄ ምን ይደረጋል ነው ያለች። ሌላ መስዋዕትነት የምሆንለት ኢነርጂ ጨመረች። ከልጅነት ጀምረ ጓደኞችህ በ14 በ15 ዓመታቸው በግሩፕ ጸብ በስለት በገጀራ በሽጉጥ ሲቀጣጠፉ ከብዙ መከራ እስር አውጥተዋል። ታዲያ መልአኩ ገብርኤል ይህን ነገር ሳያቅ ይቀራል? ለማንስ ለጓደኛ ይሞቴል? እንግዲህ እሱ የምታምነው ገብርኤል አገርን ሰላም ለማድረግ ይሞክርልን። ከልዑል እግዚአብሔር አማልዶ አገራችን ላይ የተለኮሰውን እሳት ውሃ ይቸልስበት። ካለዛም ደግሞ በዚህ ጊዜ ተደብቆ በየት ጊዜ ሊሞት ነው? እግዚአብሔር ይከልላችሁ ብላ ጀሮዬ ላይ ስልኩን ዘጋችሁ። ድምጿ ሰብር እያለ እመኑ ይኮረው። በቃ እንግዲህ ልምትሞተው ለአምላክ ነው። ሴቷና ተረተው ልጅ ግባ ምን አገባ ትለኛለች ስትል ስንት የሆነልህ ገብርኤል እያለ ለማንስ ሲሞት በቃ አለች። እኔም ሰማዕቱ እስጢፋኖስን በድንጋይ ስትወገር 7 ሰማያት ተከፍተው የታዩህ ስላሶች አበረቱ ያጸኑህ ምናልባት ያንተን ያክል ጸጋና ልዕልና ባይሰጠኝ አንተ በአምላክ ስር እንደሆንከው እኔ ባንተ ስር ሆኜ
ምጓጓለትን የእግዚአብሔር ቤት ስሬ የማያሳስበኝ ግን የምመኘውን ሰማይ ቤት ባንተ አቀዳጅ ብዬ ጠበቅኩ። እግዚአብሔር ይመስገን። የእናቴን ጸሎት ሰማት ይሁን የህዝቡን መከራ። ጥቁር ለበሳችሁ ተብሎ ከቀበሌ እስከ ክፍለ ከተማ ስራ ሲባረሩ፣ ከቴሌ እስከ መብራት ኃይል ሲገላመጡ፣ ወቅት ጊዜ የሰጣቸው አስፋልት ዘግተው በሃይዌይ ላይ የሚጸልዩ እንዲጨፍሩም እንዲጸልዩም እንዲያመሰግኑም የተፈቀደላቸው እኛ በቅጥር ግቢያችን መኪና ይዘን ስንገባ የምንገላመጠው ደግሞ ያች ቀን እንዳታመልጠን ብለን ስንል የእናቴን ጸሎት ለልዑል እግዚአብሔር አሳረገው መሰል መልአኩ ገብርኤል። እኛም ያ ነገር አዋጁ ተቀይሮ አባቶች ወደ ማታ ቀርቷል ብለው እኛም ወደ ትምህርት ወደ አስቀረናቸው ልጆችና አመት ጠብቀን ግማሽ ኪሎ ስጋ ወደምናስፈስካቸው ወላጆቻችን ተመለስ እንላቸዋለን። ይሄ ትምህርት ዝም ብሎ የመጣ አይደለም። ዛሬ ማንም ፓስተር ስለሆነ ማንም ኡስታዝ ስለሆነ ማንም የሲኖዶስ አባል ስለሆነ ማን እንደመረጠውና ማን በምን እንዳስወጣው አናቅምና የሚያጸድቅ ስተት ያወራውን ኡስታዝ ጎንነን ብሎ ጂሃዲስት ማወጅ ሳይሆን ወይ ደግሞ ገብቶ በላይ ብለ አንዱን እምነት ነብይ ሲሳደብ እኔም ከሌኔ ማለት ሳይሆን አዳራሽ ውስጥ ካልስ እስኪረጥብ ድረስ እየዘለሉ 77 ሚሊዮን 700 ቢሊዮን ሲገባዩ ማለት አሜን ማለት ሳይሆን ቴክኖሎጂ ነቅቷል። ገበሬውም ዛሬ ድሮ ሂሳቡን የሚሰራው ጣቱን በምላሱ እየቆጠረ ነበር። ዛሬ ስልክ ኳልኩሌተር መጥቷል፣ ቪዲዮ ኮል መጥቷል። እናት አባትን ከሌላ ስቴት ወደ ሌላ ፕላኔት ሆኖ ማየት ተጀምሯል። መመርመር ነገሩን ጥሩ ነው። ደቂቃው ቢረዝምም የሚጠቅማችሁ ምክር ነውና ያዙት። የሆነ ኡስታዝ ወጡ ስላለ አንላቀቅም ስላለ እስከ ዛሬ የት ነበርክ? የኛ ልጆች ከሌ የሚባሉት በዚህ ክልል እኮ ሲሳደቡ ነበር። ስለነዛ ወጣ ተናግረሃል ወይ? ሻወር የሚጀምረው ከራስ ነው። እከሌ ኢየሱስ ድንግል ማርያም እብድናት እግዚአብሔር ገብርኤል እንደዚህ ነው እያለ አፉን ሲከፍት ተቆጥተሃል ወይ? ዛሬ እከሌ ፎይ ነኝ የሚለውን ወጦ ለመናገርና የሆነ ነገር ለማወይ ሳይሆን ማን ነው ቀድሞ የጀመረው? ካንሰር እኮ እጣት ላይ ታየ ሲባል ቂጥ አይቆረጥም። አይን ላይ ኪንታሮት ወጣ ሲባል እኮ መቀመጫ አይሰነጠቅም። ካንሰር እንዳይሆን ማርያም እጣት ላይ ከወጣች ወይ አውራ እጣት ላይ ከወጣች ሁኔታዋ ታይቶ ትቆረጥ ነው የምትባል። የጀመረችበትና ነገር ወደ ጭንቅላት ወደ ማዘዣ ጣቢያ እንዳይሰራጭ ነው። ስለዚህ ሁላችሁም ኡስታዞች የሲኖዶስም እንትኖች ለመወደድና ሁኔታውን በመዋጀት የትኛው ስርዓት የትኛውን ደግፍ ያደርገዋል። እኔ እነሱን ብናገር እኔ የሆነች አዘዋወርኳት ዶራ ላለችብኝ የምነዳት መኪናን በህቴ ስም ያርኳት የኔ መሆኗን ደርሰውባታል። ቂጤን ሸምጥጠው በልምጭ ወደ ቅሊጡ ያስገቡኛል ብሎ ፈርቶ 80ና 90 የሚሆነውን ከክርስቲያናና ከሙስሊምም እንደዛው 67 ሚሊዮን ይሁን ቁጥሩን መድኃኒዓለም ስለሚያውቀው ያንን ነገር የገዛችሁት ንብረትና የሰራችሁት ህንጻ ታስጠይቀናለሽ በማለት ሰዎች የሚወዱትን እንጂ ምእመኖች የሚድኑበትን ባታወሩ ጥሩ ነው። ምእመኑ የሚድንበትን አውሩ። የተሰጣችሁ ልብስ በኡስታዝ ደረጃም በሲኖዶስ ደረጃም በቤተ ክህነቱም በፓስተርነት ደረጃም ቀላል አይደለም። ዛሬ መንግስትን ማሞኘት መንግስትን ማስደሰት ከንቲባን ማስደሰት ምናምን ይቻላል። ግለሰቡን ወጣቱን እንኳን እናንተ እኔ ጎልዳፋ ፎጥቼው ስለ እስላም ክርስቲያኑ ገብረ ኢየሱስ ይምራን እያለ ነው። ቁም ነገር እሱ አይደለም፣ ማስተዋል መመርመር ነው። አንተ የወሰልችት ይሆናል ትላንት ከነበርክበት ስራ ላይ በልማት ቤት ተነስቶ ሱቅ ፈርሳ ምናምን ላይፍ አስጠልቶ በቀን የምትጥለው 4-5 ሽቁብ ቀርቶ ሊሆን ይችላል። እመነኝ እንዳንተ አይነት እድል ያልቀናቸው ልጆቻቸውን ወልደው እስኪያረጁ ድረስ በድጎማ ምግብ የሚያሳድጉ ሸገር ዳቦ ለመቁረስ ስትሞክር ወለል ላይ ግማሹ ኪሎ ተፈርፍሮ የሚያልቅ ዳቦ ያጡ ወገኖች አሉ። እነሱንስ በግርግር በሩጫ በብድር በጉቦ ምናምን ህንጻ ከአንደኛ ወደ ሁለተኛ ከሁለተኛ ወደ ሶስተኛ ከፍ ሊል ይችላል እንጂ የፈጣሪ መንግስት አትወረስም። በእስልምናም ብትሄድ በክርስትናም ብትሄድ እኔ አንድ የሚገባኝ ነገር አለ። እኔ ኦርቶዶክስ ነኝ፣ ህይወቴን ነፍሴን ልሰዋላት የምችል ግን እንደዚህ ፈክሬ ወይ ከሌላ እምነት ጋር ተገዳድዬ ሳይሆን እነ ሐዋርያው ጳውሎስ እንዳደረጉት እነ ሰማዕቱ እስጢፋኖስ እንዳደረጉት እነ አባታችን አቡነ ተክለ ሃይማኖት እንዳደረጉት ከአጋንንት ጋር ከዓለም ጠላት ከሆነው ክርስቶስን ከካደው ከአሪዮስ ከፈርዖን አምላክ ጋር ከሉሲፈር አምላክ ጋር ከነሱ ነው መዋጋት የምፈልገው። ትላንትና እኔ ሰርግ ስደግስ የሙስሊም ብላ እናቴ በጎን በኩል ሰርታ ያበለቻቸው እኔ ደግሞ ሰደ የክርስቲያን ሳምቡሳ ነው ብለው ያፈጠሩ ይጋ ዛሬ በመጣ ግርግር ወይ ፕሮቴስታንት የሆነ ኃይል አይዞ ስላለው ሰፊውን የፕሮቴስታንት እምነት ተከታይ እንደዚህ ምናምን ስላደናገሩት በአንድ ፓስተር ብዬ በተሸጠና በተለወጠ ከፕሮቴስታንት ወንድም እህቶችም ጋር ግጭት ውስጥ አልገባም። ማስተዋል ከምንም በላይ በዚህ ዘመን ይጠቅማል።
ይሄ መልእክት ሰዎችን ይለውጣል ካላችሁ ኮፒ ሊንክ ሸር አድርጉት። እናንተ ሜርኩሪ አይደላችሁም። በድብቅ ተገንታችሁ በድብቅ የምትሸጡ በመስታወት ስትታዩ ፌክ የሆናችሁ አይደላችሁም። ወርቅ የምትከተሉ ሽንኩርት የሚያባራችሁ አይደላችሁም። ዋጋ የተከፈለላችሁ የኢየሱስ ክርስቶስ ናችሁ። በዛኛውም ወገን ደግሞ የነቢዩ መሐመድ ልጅ ነን የምትሉ ፍቅር ይስጠን።